ትልቁ ፉሕሽ እንደውም ሰው ወንጀል ሰርቶ ወላሂ ይደብቃል። ወንጀልን ሰርቶ ከሚደብቅ አካልና አደባባይ ከሚያወጣው እኩል አይደለም። ወንጀልን ይፋ አደባባይ የሚያወጣው ሰው ቲክቶክ ላይ ዩቲዩብ ላይ የተለያየ ነገር ሰርቶ የሚለቀው ሰውዬ ግን ወላሂ ቅጣቱ ይበረታል። ፎቶ ማንሳት በኢስላም ምን ይመስላል? ጉዳችሁ ሊፈላ ነው። በደንብ ስሙ። ይህንን በደንብ ሊሰሙ ይገባል። ፎቶ በኢስላም ይፈቀዳልንስ ወይስ እንዴት ነው? ተስዊር ያኒ ቀርጾ ለሰዎች አደባባይ ማውጣት እንዴት ይታያል? ቪዲዮን ቀርጾ መልቀቅ ማለት ምን ይመስላል የሚለውን ነገር የተወሰኑ ሐዲሶች አሉ። በፎቶ ዙሪያ የመጡ ከባድ ወዒድ ዛቻ ያለባቸው ሐዲሶች አሉ ማለት እነሱን በደንብ እንመልከት። ፎቶ ቀርጻችሁ ወንዱም ሴቱም ማለት እኛ እየጨፈረ ለዛው የሚያሳዝነው ንቃብስ የሆነችዋ የለበሰችዋ አላህን አንፈራም። ንቃቡን የለበስነው ንቃቡ መከልከልኛል ሀያ የለም አላህን አንፈራም። ላኢላሃ ኢላላህ። ስለዚህ የሚጨንቀው ይኖራል ግን አይደለም። ረሱል አለይሂ ሰላም ሰዎች መጥፎን ነገር አይተው መጥፎ ነገር ሲሰራ ሰምተው ዝም ካሉ አላህ ሁላቸውንም አምጥቶ ቅጣት አላህ ሲቀጣቸው ባጠፉ ሰዎች ምክንያት ሁሉንም ሰው ያካባባላል። ግን መጥፎን ነገር አይተው ዝም ያላሉትን ሰዎችን አላህ ነጃ ያወጣቸዋል። خلاص እኛ ያ ነው ያ ነገር የለም። በዐድል በፍትህ በትክክል ነው የምናወራው ነገር ነው። ነዓም በሰርግ ላይ ከሚሰሩ አንዱ ምንድነው? ተስዊሩል ቪዲዮ በቪዲዮ መቅረጽ ነው። በተለይ ይላሉ فإن من أشد المحرمات والمنكرات الشيخ ربيع عليه رحمة الله በጣም አስቸጋሪ ኃይለኛ የተጠበቀ ከሆነው ብርቱ ከሆነው ሐራም ነገራን የከበደው ከሆነው ሙንከራት ምንድነው ቢባል إغراق الصحف والمجلات والتلفزيونات قالوا في تصوير الصور يعني በመጽሔቶች ላይ በጋዜጣዎች ላይ በቴሌቪዥን ላይ ፎቶን ቀርጾ ማስቀመጥ ማለት لا حول ولا قوة إلا بالله. ولا سيما بتليم تصوير النساء بتليم سيتوچن قرصو ملكك مالك. وقد صح عن رسول الله صلى الله عليه وسلم عددا من الأحاديث. وقد صح برقد تغنتوال النبي صلى الله عليه وسلم عدد من الأحاديث وزو قطر الله حديث تغنتوال الصريحة قلصون التي تضمنت الوعيد الشديد لمرتكب هذا التصوير. እንግዲህ ነቢያችን አለይሂ ሰላቱ ወሰላም በሐዲታቸው እንግዲህ ብዙ ነገርን ብዙ ሐዲስ ተናግረዋል። ብዙ ሐዲስ አለ والله ወዒድ አለበት ዛቻ አለበት። አድርሱልኝ ፎቶ በየሚዲያው በየቦታው ቀርጸው ራሳቸው የሚለቁ ሰዎች አድርሱ በደም አማና التي تضمنت الوعيد الشديد የበረታ የሆነችዋን ዛቻ ያዘችዋን ለሙርተኪቢ هذا التصوير ይህንን ፎቶ ለሚያስገኘው ካለ ሱብሃንአላህ ምን አሉ ረሱል አለይሂ ሰላቱ ወሰላም ፎቶ ለሚያነሳ ለሆነው አካል አሉ ረሱል አለይሂ ሰላቱ ወሰላም የቂያማ ቀን ምን ይባላል? يقال لهم احيوا ما خلقتم እናንተ የፈጠራችሁትን የቀረጻችሁት የሆነው ይህንን ለፎቶው ማለት ነው ነፍስ አስገቡለት ይባላል። ሱብሃንአላህ አስገቡበት በእያንዳንዱ ፎቶ ማለት ብዙ ሰው ፎቶ አይኖረዋል ያን ቀርጿል። ሱብሃንአላህ በእያንዳንዱ ፎቶ ላይ ነፍስ ቀርጻችሁ አስገቡበት ይባላቸዋል። ይችላሉ ግን فلعل هؤلاء المصورين እነዛ እንግዲህ ይታሰባል እነዛ ፎቶ የሚቀርጹ አካላቶች ሰይጣለቡና والله ዛሬ ሙስሊም የሚባሉ ሰዎች እንግዲህ ይፈለጋሉ بإحياء الألوف المؤلفة من البشر ከሺህ የሚቆጠሩ አካላቶችን ቀርጻችሁ ላስቀም